ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። አላህ ከክፉ ነገር ይጠብቃችሁ፣ አገራችንን ሰላም ያርግልን። እንዲሁም ደግሞ አላህ ሱብሃነሁ ወተዓላ ለሀገራችን በሰላምና በስኬት በደስታ ያብቃን። ቤተሰቦቻችንን አላህ ይጠብቅልን እያልኩኝ ያው እንግዲህ የረመዳን ስራ አንዳንድ እያለ እየጀመረ ነው። እንግዲህ ቪዚ እያደረገን ነው። አንድ ቀን ብለን አንድ ቀን እየመጣን ነው። እንደዚህ አይነት ሁኔታ ላይ ሆነን አንዳንዴ እየመጣን ጀምረናል። ምክንያቱም ካሁን በኋላ ስራ ነው በቃ አይደል? ከምን ጊዜውም እለፍ ያለ ስራ በቃ መስመሩን የሳተ ስራ ነው ያለው ካሁን በኋላ። እንግዲህ አላህ ይገዘን ሁላችንም ማለት ነው። በተለይም ደግሞ አረብ ሀገር ያለን በተለይም ደግሞ ከመዳም ኩሽና ውስጥ ያለን ሰዎች እጅግ በጣም ከባድ ነው የሚሆነው። ለማንኛውም አላህ ይገዘን እያልኩኝ ዛሬ ደግሞ እንዲሁ በአዲስ ቪዲዮ መጥቻለሁ። እንግዲህ ወደ ፍትፈታችን ብዙ ሰዎች እንግዲህ ፍሩ እያሉ ያስጨንቁናል። እኛ ርዚቃችን እስካለ ድረስ ሰርተን እናገኛለን። ርዚቃችን ካልሆነ ደግሞ የሚቀር ነገር ነው። ለስንቱ ሰው ተጨናንቆ ይሞታል። እስከዛ ድረስ ግን መስራታችንን አናቆምም። እንደፈለገ ያድርገን ማለት ነው። ሰርቶ ማግኘት እና ደግሞ ተስፋ ባለመቁረጥ መስራት አስፈላጊ ስለሆነ እኛም ደግሞ እየሰራ እንሄዳለን። አንድ ቀን ከቆመ ቆመ ነው። ለዛማ እኮ እንኳን አይደለም ዩቱብ ዱንያም እኮ አንድ ቀን ትቆማለች፣ አንድ ቀን ታበቃለች። በሰከንዶችም ውስጥ ወይም በደቂቃዎች ውስጥ ወይም በአንድ ቀን እንዲሁም ደግሞ በግማሽ ሰዓት ቀናት አላቅም ብቻ አንድ ቀን ትቆማለች እና ምንም የሚያጨናንቅ ነገር አለ ብዬ አላስብም። የሚያጨናንቀው ጤና ነው። አላህ ጤናችሁን ይስጣችሁ፣ ጤንነታችን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው ማለት ነው። ሀባይብ ላይክ እና ሰብስክራይብ አድርጉኝ። ወደ ቪዲዮአችን እንሄድ ያለን እንግዲህ ጽናት ድራማ ዛሬ ደግሞ ይዘንላችሁ መጥተናል። እንግዲህ አንድ እብድ መታ ነበረ። እብድ የቢሮ ሰራተኛ እበድ እያለች እየተኛችም ነበረ። ኪራ እንግዲህ እየተበሳጨባት ነው። ነገ አውጥቶ እንደማይጥላት ተስፋ እናደርጋለን። እንግዲህ ዛሬ ደግሞ የልቅናውን ከሚስቱ ጋራ ሄዶላት ነበረ። እንዴ ምን ሆና ነው ሴትዮቱ? ተኝታ ነው እንዴ? አለቃዋ መሆኑን አታውቅም ነበረ። ተኝታለች። ቀጥ ብላ ብታየው አለቃዋ ነው። እዲያው ክረምት ያህላል ደንግጣ ነበረ። እንደገናም ደግሞ ድንገት ወዲ ውጭ ሲወጣ ስልኬን ላንጣማ ብሎ ወደ ውጭ ሲወጣ የዚህ ቢሮ ሰራተኛ ነሽ እንዴ ምናምን እያለች ስቀባጥርባት ነበር ለጽናት። እንግዲህ ጽናትም ደግሞ እንዴ ሴትዮዋማ ጤነኛ አይደለችም እያለችም ቆይታ ነበር። ከዛ መጥቶ እንግዲህ ሚስቱ እንደሆነች ሲነግራት ባሌ ነው ብላ ታዲያ ወሽመጧ ተቆምጧል። እሷ ግን ያሰበችው እንደዛ ነበረ። ነገር ግን ወይኔ ውርዴት ብላለች። ውርዴቷም እንደቀጠለ ሆኗል ማለት ነው ሀባይቦቼ። እንግዲህ ከዛም በመቀጠል ደግሞ ምሩም እንደምታዋት ሌላ ሰራተኛ አምጥታላት ነበረ። ከዚህ በፊት እንዲያየነው ውሃ ልትሰጣት ሄዳ መድኃኒቱን መስጠት ሳይሆን እንደ መስፈራርቾም አድርጋባት ነበረ። ነገር ግን ድንገት ከኋላ ባሏ ሲመጣ ውሃውን ጥላዋለች። ምክንያቱም አስታሚ የተባለችውን ነገር ግን እሷ በተቃራኒ ነው እየሰራች ያለችው። አስታሚ የተባለችውን እያስፈራራቻት ነበረ። ከመደንገጧ የተነሳ ውሃውን በቁሟ ጥላው ተደፋ። እንዴ ምን ሆነሽ ነው አንቺ ያምሽ እንዴ ሲላት፣ እሷም ደግሞ አረጋሽ ነጥቆይ ነው አለቃ ነጥቆይ ነው ምናምን አይነት ነገር። እንግዲህ አማትየው ያመጣት ሰራተኛ ለማሳከም ወይም ለማስታመም ሳይሆን ለመግደል እየፈለገች ነው። ትናንትናም ደግሞ ቢላዋ ይዛ ወደ እሷ ስትሄድ አይተናል። ደግነቱ ደግሞ እንግዲህ እናቷ ተብዬቱ ደግሞ ዛሬ መጥታለች። እንግዲህ የእናትነትን አንጀት እያሳየች ትገኛለች። እስኪ ቀጣውን አብረን እናያለን ማለት ነው። ሀባይብ አብራችሁን ቆዩ። በሌላ በኩል ደግሞ እንግዲህ ጽናት ባሏ ማለትም ኪራ ሰርፕራይዝ አድርጓታል በቤቷ ውስጥ ማለት ነው። በመጀመሪያ ግን እንግዲህ ዳኢመን የሚሰሩበት ሳሎን ነበረ። እንግዲህ ከዚህ በፊት ቤሎ ለብሰው እንደተጋቡ ታውቃላችሁ አይደል? አዎ አጋብተናቸዋል እኮ እንዴ። እኛ መቼስ ማናጋባው ሰው እንደሌለ ግልጽ ነው። ነገር ግን ያንን ፎቶ ደግሞ
አልበም ተሰርቷል። አልበሙን ግድግዳው ላይ ሰቅሎ አይኗን ጨፍኖ አምጥቷት ነበረ። ቀጥ ብላ ስታየው በጣም እንደሚያምር ተሰማት፣ ደስ አላት። ነገር ግን ሰርፕራይዙ እሱ ብቻ አልነበረም፣ ሌላም ሰርፕራይዝ አለሽ ብሎም ብሏታል። ነገር ግን ሰርፕራይዙ ምንድን ነው? እዛው ቤት ሆኖ ሰኒ እንግዲህ እንዴት ተደበረች ወይም ደግሞ እየተደበረች እንዳለ ባሎና ምናምን አድርገው እንደ ዲኮር ሰርተውላቸው፣ ሌሎች ደግሞ ሚዜዎች አልጋ ቀይረው ምናምን አይነት ነገር እንግዲህ የጓደኛው እንደዚህ ነው። አዎ ተግባብተናል። ከዛም በመቀጠል ደግሞ እንግዲህ መቼም የኒና አፍ አያርፍም። ሰርፕራይዙ እንዲያትነግሪያቸው እያሉ እንዲህ ምንም ብለው የኒናን አፍ ዘግተው ሰርፕራይዙ ለመሳካት ሞክረዋል። እንዲህ ምንም ብለው የኒናን አፍ ምናልባት እንግዲህ ከሰፍቶ ሳልሆነ በስተቀር ዝም ልትል አትችልም። በሌላ በኩል ደግሞ እንግዲህ ሰኒ ደብሯታል፣ ሰሞኑን ደብሯታል። እንግዲህ የሄደ ሰው ሂዶ ቢቀር ምን ነበረበት? ደግሞስ ባይመጣ ደግሞስ ምን ለመሆን ነው አሁን መቶ ወደ ህይወት ሊገባ የሚፈልገው? ከዚህ በፊት እንግዲህ ክብሮም ቴክስት ልኮላት ነበር። እዚህ ያለው ልጅ ላይ ጋርም ፍቅር እንደጀማመሩ እንዲሁም ደግሞ ለመጀመር እያሰቡ ያሉ ይመስላሉ። እሷም ደግሞ ፍቅር ልትጀምር ባለችበት ሰዓት ድንገት ክብሮም ቴክስት ይጽፍላታል። ያንን ቴክስት ስታነበው እንግዲህ እንደ ድሮ በነበሩበት ሰዓት ያሉት አይነት ቴክስት ነው የተጻፈላት። ነገር ግን እሷም ደግሞ በጣም አዝናለች። ከየትኛው እንደምትሆን በጣም ግራ ገብቷታል። ተደብራለች። ነገር ግን ከጎኗ ያለ ሰው የለም። ጆከርም ነበረ። ጆከርን ደግሞ እንዲቀርባትም አልፈቀደችለትም። ምክንያቱም ይሄኛው ሊመጣ ያሰበ ይመስላል። ከየትኛው እንደምትሆን ግራ ተጋብቷታል። ሰኒ ደብሯታል ማለት ነው። እንግዲህ የትኛው ነው እንዴት ነው መሆን የምችለው? የሄደውን ሂዷል። ቢመጣም እንደ ሄደ ልመንና ወደፊት ልሂድ ወይስ ምን ላድርግ እያለች እንደ ድሮ የምታማክረው ሰው አታለች። እንግዲህ ጽናትም ባለትዳር ሆናለች። ምንም ጊዜ የላትም። ምሩም እንደምታዩት ታማለች። ገራሚ እኮ ነው። እንግዲህ በሌላ በኩል ደግሞ እንግዲህ ሰራተኛዋ እንድትማር ፈቅዳላት ነበረ። ነገር ግን ደግሞ እንድትማር ያልሆኑ ጓደኞቿ እንድትማር ያልፈለጉ ጓደኞቿ በአሰሪዎቿ መጥተው ይረብሿታል። እንደገና ደግሞ በእሷ እንደዚህ አይነት ናት ብለው ይረብሿታል። አሰሪዎቿን እንድትወቅስ አድርገዋታል። ከዛም በመቀጠል ደግሞ ኢዛና የሚባለው ሰውዬ ወይም ደግሞ ልጅ እሷን እንደሚወዳት ሊነግራትን ቢፈልግ እሷ እንደማትፈልግ ብትሸሽም ስራዋ እንዳይበላሽባት በሁለት አይነት መንገድ ወይም ደግሞ እድል ተሰጥታ እየሰራች እያለች ባለችበት ሰዓት ነገር ግን ሰዎች እየረበሹ ከዚህ በፊት እንግዲህ የኪራ ሚዜ ጓደኛዋ ትመጣና ትንሿ በጣም መጥፎ ሰው ናት በሚል ነገር አንስታ ነበረ። ነገር ግን እሱ የመለሰላት መልስ ጥፊ ነበረ። በሌላ ጊዜ ደግሞ ትመጣና እንግዲህ ሰራተኛ ስለሆነች እሷ ለአሰሪዎቿ እንደዚህ ብለውሻል ትልና ለአሰሪዎቿ የሆነ ነገር ትናገራለች። እንግዲህ መጥፎ ጓደኛ እንደዚህ ነው። ጽናትም ደግሞ ይሄን ስለሰማች ነይ ቁጭ በይ ማወራሽ አለኝ ወይም ደግሞ ላወራሽ ፈልጋለሁ ብትላትም ለምንድን ነው? እድሉን ተጠቀሚበት። እኔ ሰራተኛ ነበርኩኝ ግን ሰራተኛ ሁኜ መማር አልቻልኩም። አንቺ ግን እድል እንድትጠቀሚ አድርጌሻለሁኝ። ምክንያቱም በእኔ መንገድ እንድትሄጂ ስላልፈለግኩ ብላም ስትላት እንዴ ምን ሰምተሽ ነው ምናምን ብላ ስትጠይቃት ስለኛ መጥፎነት ወደ ውጭ ባታወሪ የተሻለ ነው። እንደዚህ አይነት እድል የሚሰጥ ሰው የለም። እኔ ሰራተኛ ስለሆንኩ ስለማውቀው እድሉን ተጠቀሚበት ትላትና ትሄዳለች። ነገር ግን ትንሿ ይሄን የሰማችው ትንሿ ምንም ስላላለች እሷ ጓደኛዋን ሄዳ በጥፊ ያጠልቅታባታለች። ስለሚገባት ነው። በነገራችን ላይ እንደዚህ አይነት ሰው ያስፈልገው ነበረ። በሌላ በኩል ደግሞ እንግዲህ የናሆም ሰራተኛ
በሁለት ቀን ከአንድ አይሉ ሁለት አይነት ስህተት ሰርታለች። እንግዲህ መድኃኒት ስጫት የተባለችውን ነገር ግን ደግሞ እሷ ጨው ያለው ውሃ ነው የተሰጠቻት። እንግዲህ መድኃኒት ሰታ ውሃ ስትሰጣት እሷም አልጠጣም ማለች። ያልጠጣችበት ምክንያት ደግሞ ጨውና እንዲሁም ደግሞ የተለያዩ ነገሮች ስላሉበት ነበረ። ለምንድን ነው እስቲ እንዴ እኔ ልቅመሰው ብለሽ ነው እንዴ ብላም ያው የእናት ነገር ታውቃላችሁ። ያንን ውሃ ስትቀምሰው ነገር ግን ጨውና የተለያየ ነገር ተቀላቅሎበታል። ሄዳ ሰራተኛይቱን በጥፊ ታጠለቅጥባታለች። አይ እኔ እረስቸው ነው ለእሷ ያቀረብኩት የኔ ነበረ፣ ሆዴን አሞኝ ስለነበረ ያደረግኩትና ወይም ያዘጋጀሁት የኔ ነበር፣ ነገር ግን እረስቼ ለእሷ ወሰድኩትልና ትናገራለች። እስኪ እንደዛ ከሆነ አጠገቤ ስጠጩ ማየት ይኖርብኛል ትልና አጠገቧ ታስጠጣታለች። እሷ ግን መጠጣት ፈልጋ ሳይሆን እኔ እንደሆንኩ ብለው እንዳስቡ ብላ አስባ ነበረ። ነገር ግን እነሱ ተንኮሏን በሁለት ቀን ከአንድ አይሉ ሁለት ጊዜ አይተውባታል። በሌላ በኩል ደግሞ እንግዲህ ኒና ያው ታውቃላችሁ፣ ኒና ከሆነ ሰዓት በኋላ ያው ስትረበሽ ከአንድ ሰዓት በኋላ አይበልጥባትም፣ ወዳው ነገራቶችን ለመርሳት ትሞክራለች። ሰኒ ግን እንደዛ አይነት ሰው አይደለችም። ኒና እንዳንቺ ቢያደርገኝ ምን ችግር ነበረው ብላም ስትላት፣ እንዴ ሰኒ በእኔ ተቀኛለሽ እንዴ? አዎ ምን አለ እንዳንቺ ነገሮችን ከአንድ ሰዓት በላይ ባላስቀምጣቸው ብላም ስትል፣ አዎ በእርግጥ አንቺ ኃይለኛ ነሽ፣ ነገር ግን አንቺ ፍቅር አይገባሽም ማለት አይደለም ብላም ትንሽ የተወሰነ ምክር ብትሰጣትም እሷን ለማዝናናት ስትል ዲኮሩን ሲሰሩ ዲኮሩን ታፈርሳለይ ምናምን አይነት ነገር ግን ሰኒ ከኃይለኝነቷ የተነሳ ምንም ፈገግ አትልም። እንኳን ለኒናና ለምትንቃት ወይም ደግሞ አለ አይደለ ለማይግባቧት ሰዎች ጋይዝ ላይክ እና ሰብስክራይብ እያደረጋችሁ ቀጣውን ይዘን እንመጣለን ማለት ነው። ሰኒና ክብሮም ተገናኙ ወይስ ምን ሆኑ የሚለውን ቀጣይ እናያለን ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሰብስክራይብ አድርጉኝ፣ አትከፍሉበትም ማለት ነው ሀባይቦቼ። በተረፈ አላህ ይጠብቃችሁ፣ አላህ ይጠብቀን። እንግዲህ ጾማችንም እየመጣልን ነው። በደንብ ተዘጋጅተን እንጠብቃለን ማለት ነው። እሱም ስላለብን እስከዛ ድረስ መልካም